በርጤሜዎስ አይነ ስውሩ ቁጭ ብሎ እድሜ ዘመኑን ሁሉ በባርነት የኖረው በርጤሜዎስ ጨንቆታል የጨለማ ህይወት። የዳዊት ልጅ ማረኝ አትለፈኝ ያለ ሲጮህ ጨለማን አይተው ማያቁ አይናቸው የበራ ሰዎች ግን ምን አሉት? ዝም በል አሉት። ኢየሱስ ጌታ ነው። የሚፈርዱብሽ እኮ ያንቺ ጫማ ላይ ስላልቆሙ ነው። ኢየሱስ ጌታ ነው። ዝም በይ እኮ የምትባዩ ያንቺን ህመም ስላላመማቸው ነው። አንቺ ብቻ ነሽ መከራሽ የምታውቂው። መጽሐፍ ቅዱስ እያንዳንዱ የራሱ የሆነ ቁስል አለው፣ እያንዳንዱ የሆነ የራሱ የተሰበረ ልብ አለው ይላል ጠቢቡ ሰለሞን ሲናገር። እኔ ያንቺን ቁስል ልረዳ አልችልም፣ አንቺ እኔን ቁስል ልትረጂ አትችይም። ግን አንድ ሊቀ ካህን አለ የእያንዳንዳችን መከራ የሚገባው። አይን ስለሌለ በጨለማ ህይወት ውስጥ ስለኖረ የዳዊት ልጅ ብሎ ጮኸ። መከራው ነው ያስጮኸው፣ ችግሩ ነው ያስጮኸው። የሰው እጅ ማየት ሰልችቶታል፣ መለመን ሰልችቶታል፣ መታወር ሰልችቶታል። ታውሮ የማያቅ ለምኖ የማያቀው ግን ዝም በል ብሎ ተቆጣው። ያ የሰው ችግር የሚገባው፣ ያ የሰው እንባ የሚገባው፣ ያ የተጎሳቆለው፣ ያ ስለኛ የታረደው ኢየሱስ ግን ና ወደኔ ያለው ያቃል ህመምሽን፣ ያቃል ስብራትሽን። እሱ ጫፍ ላይ ቆሞ እየጠበቀ ነው እንደ በርጤሜዎስ እስክትጮሂ፣ እርዳኝ የሚለውን ቃል እስክታወጪ፣ እጅሽን ዘርግተሽ አባና እስክትዩ ድረስ እየጠበቀ ነው። ሳታቋርጡ ጩሁ። የእስራኤል ህዝብ ወደ እግዚአብሔር ጮኸ፣ እግዚአብሔር ደረሰለት። ሐና ወደ እግዚአብሔር ጮኸች፣ እግዚአብሔር ደረሰላት። በርጤሜዎስ ወደ እግዚአብሔር ጮኸ፣ እግዚአብሔር አምላክ ደረሰለት። አይኑን አበራለት። ማየት ቻልኩ አለ። እግዚአብሔር በእውነት ይነሳል። ከዛ ከተነሳ በኋላ ባንቺና በችግርሽ መሃል ተመልሶ እንዳይመጣ ምጽጳ ላይ ኪዳንን ሰርቶ ምስክር ሆኖ ይቆምልሻል።